ሰላም ጤና ይስጥልን። የኢሬቻ ማንሰራራት ብሎ ብልጽግና በሰየመው ስያሜ በአሁኑ ሰዓት በዘር ሰዎችን ለማጋጨት የሚያደርጋቸው ነገሮች በሙሉ ፍጹም አጸያፊና ገሃድ የወጣ እርስ በርስ ህዝቡን ለማጋጨት የሚያደርገው ብቻ እጅግ ያሳዝነናል፣ እጅግ ያስከፋናል። እጅግ ከምንም በላይ ይሄ ሰውዬ ብቻ ሳይሆን ግለሰቡ ብቻ ሳይሆን በስሩ ያሉትን በሙሉ ተቀጻዮች ቺን ሀገር ከጥቅም ውጭ ሊያደርጓት እንደተነሱ በዚህ በኢሬቻ ምክንያት ብቻ ለተደረገው ነገር ምስክር መሆን እንችላለን። ሆኖም ግን እያንዳንዱ ህዝብ መረዳት የሚችለው በአሁኑ ሰዓት ምን ያህል እምነቶች በኢትዮጵያ ውስጥ አሉ የሚለውን ነገር አንስተን እስቲ እንነጋገር። ባለፈው የመስቀል በዓል ተከብሯል። ያን ያህል ግፊት በዓሉ እንዲደበዝዝ ለበዓሉ ምንም አይነት ስሜት እንዳይኖረው ጠቅላላ ኦርቶዶክሶችን ካደረገ በኋላ በዚህ በአሁኑ ሰዓት ለሚደረገው ይሄን ህዝብ እንዴት ነው ካለው ጥፋት ያድኑኛል ብሎ ስለሚያስብ ብቻ ለኦሮሞ ህዝብ ይሄ ግለሰብ ስለ እውነት ለመናገር ከራሱ ውጭ ለተወለደበት ህብረተሰብ ሳይሆን ለወለዱት ልጆች የማይሆን ሰው ነው ብል የዋሸው አይመስለኝም። ሆኖም ወደ ቁም ነገሩ እንምጣ። ምን ብሎ ሰየሙ? የማንሰራራት የኢሬቻ ማንሰራራት አለ። ባለፈው ምንድን ነው የብልጽግና ማንሰራራት ምናምን ወረበር እንደዛ ሲል የነበረበትን ህይወት አምጥቶት አሁን ጠቅላላ አሁን አዲስ አበባ እንያት በሰሞኑ አንድ ሳምንት ሙሉ አረንጓዴ ቢጫ ቀይ ባንዲራ ከምድረ ገጽ አጥፍቶ የሆነ ጥቁር ነጭ ቀይ አይነት ባንዲራ ነው። አይ ቲንክ የሚመስለኝ የኦሮሞ ባንዲራ መሰለኝ። በዛ ምንድን ነው ምን አይነት ውጤት ለማምጣት ነው? የኦሮሞ ህዝብ ከኔ ጋር ነው ለማለት ነው? ያም እኮ በስቃይ በመከራ በችግር ውስጥ ያለ ህዝብ እኮ ዋቄፈና እምነት አሁን የኦሮሞ ምሁራኖቹ እንደሚናገሩት ኢሬቻ የዋቄፈና እምነት አመት በዓል ነው እንደዛ ነገር ሲሉ ሰምቻለሁ። አሁን የዋቄፋ እምነት ተከታዮች በምስራቅ ሸዋ ብቻ የሚገኙ የተወሰኑ ትንሽ አካባቢዎች ናቸው። የእምነቱም ተከታዮች በጣም ትንሽ ናቸው። እኔ ሳልሆን ያልኩት ራሱ ከኦሮሞ ምሁራኖች የወጣውን አንደበት ነው የሚናገረው። ከዛስ ይሄን እምነት ብቻ የኦሮሞ ህዝብ የኔ ህዝብ ነው ወይም የኦሮሞ ህዝብ እኔን ሰፖርት ያደርገኛል ባለበት ሰዓት ያን ያህል ብሌን ብር አውጥቶ ጨርቅ አሰፍቶ ባንዲራ አሰፍቶ ያን ሁሉ በትራንስፖርት አምጥቶ በጅቶ በተአምር ያ ኢሬቻ አዲስ አበባ ውስጥ እንግዲህ እሱ ከመጣ ጀምሮ ያኮ እምነቱ ያለው ሰው ሁሉ በእምነቱ ይጓዝ ዳዝም ማተር። እኛ የምንለው ይህን ያህል በፖለቲካ ህይወት ውስጥ ጥገኛ አድርጎ ለመምጣት የፈለገበትን ምክንያት ነው ማወቅ የምንፈልገው። በአሁኑ ሰዓት ያለበትን ውጥረት ለመሸፈን እሱ የኦሮሞ ተወላጅ ስለሆነ ለኦሮሞ ሳፖርት አደረኩ። ኦሮሞ ወደፊት ለሚመጣብኝ ችግር ዲፌንስ ነው ብሎ አስቦ ከሆነ በጣም ተታሏል። ህዝብ ጠልቶታል። ህዝብ የሚኖረው ራሱ ሰልችቶት መሮት ከሚያደርገው ነገር ውጭ ህልውናውን ስቶ በድን ሆኖ የተቀመጠ የራደ ህዝብ ነው ስለ እውነት ለመናገር። ያም ሆነ ግን ከእምነቱ አኳያ እምነቱን የሚያከብሩ ሰዎች ያክብሩ። ማንም በእምነቱ የሚመጣ የለም። ኦሮሞ ውስጥ ኦርቶዶክስ አለ፣
እነዚህ ጴንጤናውያኖች አሉ፣ ካቶሊክ አለ፣ ወረወር ሌላም ህብረተሰብ ውስጥ እነዚህ እምነቶች አሉ። የእምነቱ ጥላቻ ያለው ህዝብ የለም። በወጉና በማዕረጉ ባለው ስርዓት ባለው መንግስት ለመጀመሪያ ወደ ስርዓቱ ከመግባታችን በፊት መንግስት በሃይማኖት ውስጥ ሊገባ አይችልም። ህገ መንግስቱ አይፈቅድም። መንግስት ከሃይማኖት ውጭ ነው። ሃይማኖት ኦርቶዶክስም በራሱ የሚተዳደር ነው። ሙስሊሙም በራሱ የሚተዳደር ነው። ወረበር ሌሎቹ የራሱ ናቸው። እዚህ ያወጣ 1000 ዓመት ይነግሳል ይልሃል። አሁን እኔ እነዚህ ጴንጤ እምነት ተከታዮችን ወረበር ሎንግ ታይም እናውቃቸዋለን። እንደዚህ 1000 ዓመት ይነግሳል ምናምን ማንም አይነካውም ምናምን ብሎ የሚጨፍር ምን እኮ ምን በለው ስሙ ፕሮቴስታንት እምነት ኦኬ፣ እነሱ በሚጠሩት እንጥራቸው። የኦርቶዶክስን እምነትና የእስልምናን እምነት ማለት ዝንተ ዓለም በኢትዮጵያ ውስጥ በስፋት ሊከበሩ የሚችሉትን እኮ ሽመልስ አብዲሳ ወጥቶ በዚችው ቀን የዛሬ ዓመት ቀይ ባህር ላይ እናከብራለን አለ። የዛሬ 2 ዓመት በአረቦችና በይሁዳኖች ስማችን ተበክሏል፣ እስልምናና ክርስቲያን እስልምና ኦርቶዶክስ የሚባል መጥፋት አለበት ብሎ ገሃድ የተናገረ ሰው ዘላለማዊ ታሪካዊ እምነት ያጥላላ ሰው ስለሆነ ስለምናገር ይሁን ያን ሁሉ ተመልካች የለም ማየት የለም። ሁሉም ሰው በሆዱ መጥፎ ነገር ይዟል። እንደመጣው እኮ ኢትዮጵያ ብሎ ማተለል የሚችልበት ሰዓት አይደለም በአሁኑ ሰዓት። አሁን በ7 ዓመቱ 7 ሚሊዮን ውሸት ዋሽቶታል ይህን ህዝብ። ከዚህ በኋላ ሊያምነው የሚችል ምንም ነገር የለም። ሊያምን የሚችል ህዝብም የለም። ላያምንም ይችልም ማንኛውንም እንጃ። እነዚህ በ7 ዓመት ውስጥ የኖሩት በደን ሰዓቶች ሁሉ እንጃ እሱን ሲያዩ እነሱን መሰሎቹን አንድ ላይ ሲያይ ይበርግጋል የሚል እምነት አለኝ። ሆኖም ግን ኢቨንቹዋሊ ማየት የሚገባን ነገር እኮ ይሄን ነገር ፕሮክሲ ያደረገው ዳት ሚንስ የውጭ ዋር እኮ ቢሆን ጥሩ እኮ ነው። የእርስ በርስ ሰው አሁን እስቲ በኢትዮጵያ ግዛት በምስራቅ በምዕራብ በደቡብ በሰሜን ጦርነት የሌለበት ግጭት የሌለበት ሰው ከአንድ ቦታ ተነስቶ አንድ ቦታ መንቀሳቀስ የማይችልበት ዘመን ያየ ነው በዚህ ዘመን በዚህ 7 ዓመት ውስጥ በዚህ 7 ዓመት ውስጥ የሱ ውሎም ኑሮም አዲሻውም መኖሪያውም ብልጽግናውም አዲስ አበባ ዙሪያ ያበለጨለጨው ሳርና መብራት ነው፣ ፏፏቴ ነው። ከዛ ውጭ ኢትዮጵያ የምትባለው ምን አይነት ደረጃ ላይ ናት የሚለውን ነገር ሁላችንም እስቲ ከግንዛቤ እንውሰድ። ሰው እኮ ለስራ ወጥቶ ለመግባት ሰላም ያልከኝ ሰላም ያልከኝ አምላክ መንገድ ደርሶ ለመምጣት ጸልዮ የሚወጣ ህዝብ እኮ ነው በአሁኑ ሰዓት። በልቶ ጥጥቶ የሚያድረው ህዝብማ ከነሱ በስተቀር ብልጽግና ብሎ ከተሰየማቸው ሰዎች የጊዜው ሰዎች ካልሆኑ በስተቀር ህዝቡ ጠቅላላ በችግር በመከራ በስቃይ ላይ ነው ያለው። አሁን ለእውነት የኦሮሞ ህዝብ ዋቄፈና እምነት ተከታዮች ምን ያህል እፍኞች እንደሆኑ እኮ ታሪክ ይነግረናል። ያው የኦሮሞ ምሁራኖች ይነግሩናል። የኦሮሞ ቅድም ተናግሬዋለሁ። ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት አለ፣ ሙስሊም አለ። ደግሞ በምስራቁ በኩል የበለጠው ሙስሊም ህዝብ ነው። እኛ እኮ ሁሉንም እኮ ያለ ምክንያት መቃወም እኮ አይደለም፣ አገር እየጠፋ ነው። ዞሮ መግቢያን እያጣን ነው። ከምንም በላይ ማሰብ የሚገባን ነገር እኮ
ሁሉም 17 ዓመት የደረገውን ነገር ሂደት በሂደት በምናይበት ሰዓት በየጊዜው የሚፈጥራቸውን አጀንዳዎች በምናይበት ሰዓት የእርስ በርስ ጦርነቱን እጅግ እያሰፋው የራሱን ስልጣን ብቻ የሚጠብቅበት አንድ ነገር ሲፈጠር ዞሮ በዘር ይከለላል። ለዛ ህዝብ ግን ያደረገለት ነገር ነው። የኦርቶዶክስ እምነት አሁን ለምሳሌ ያክል እንደው መጥቀስ ቢፈለግ እነዚህ ጳጳሳት የሚባሉ የኦርቶዶክስ እምነት ተከታዮች እግዚአብሔር ምስክሬ ነው፣ መድኃኔዓለም ብቻ ፍርዱን ይስጣቸው። አብሮሳሪዎስ ሄዶ ኢሬቻ ያከብራል የአባ ገዳ ልብስ ለብሶ። የአባ ህፃን የሚባል አለ ደግሞ ህፃን አባ ህፃን ብሎ አባ ሰምተንም አይተንም አናውቅም። አንድ ጳጳስ እኮ ተገንዞ ነው አክሴማ የሚጭነው። ጥቁር ሰው ለምንድን ነው? ኦልሬዲ ሞቷል በስጋው ህይወት። ከዚህ በኋላ መኖር የሚችለው ለነፍሱ ብቻ ነው። ኖረን አይተነዋል በእድሜያችን። ጥይት የማይበሳው ፓጀሮ የሚነዳ ጳጳስ ነው። ምንም አይነት ቪላ ውስጥ የሚኖር ጳጳስ ነው። የድሮ ጳጳሶች እኮ ከተሰጣቸው መሬት ላይ አልጋ እንኳን አይፈልጉም። መሬት ላይ ፍራሽ አንጥፈው ስተኙ ነው የምናውቀው። አሁን እኮ ለጥቅም ብቻ እኮ ነው። አሁን ያ ማን ነው? አባ ህፃን ነው። አባ ህፃን ይላሉ። ምን አይነት አባ ህፃን እንደሆነ እግዚአብሔር ያውቀው። እንግዲህ የማርያምን ምስል አድኖ ምስል ይዛችሁ እንዳትወጡ ብሎ ያ አባ ሳሪዎስ የሚባለው የሚታወቅ ዘሩ ተከልሎ የጫካ ጳጳሳት የፈለፈለ ሰው አሁን አዙሮ አምጥቶት የቤተ ክርስቲያኗ አስራዳሪ ያደረገው። እንውሰድ ሙስሊሙን ሀጂ ሙፍቲን አውርዶ ከማል ገመቹ ምናምን የሚባል ይሄን አይደለ ሰፊውን ነገር ኮንቶ እንደው እንደዚህ አጫጭርና እንደው ፊት ለፊት በገሃድ የሚታዩትን ነገሮች አይተን እኮ ይሄ ሰውዬና መሰሎቹ የሚሄዱበትን ነገር እኮ ካየን እችን ሀገር ሊያጠፋዋት ነው። የመቃወም እኮ ፍላጎት ኖሮን አይደለም። ሁሉ መጥቶ የሚጮኸው እኮ የሚደረገው ነገር ጥፋቱ እኛ በህይወት እስካለን ጊዜ ድረስ ለሀገር ነው። ሀገር ከጠፋች እኛ ዝንተ ዓለም እዚህ ሀገር እኮ አንኖርም እኮ። ዞረን እኮ በስተመጨረሻው ወደ ሀገር ቤት ነው። ሀገር ከሌለን ሰው ቤት ነው የምንሄደው። የሰው ሀገር ሰው ሆነን የሰው ሀገር አፈር ነው ይወላል ማለት እኮ ነው። ስለ እውነት ለመናገር ብዙ ነገሮች እኮ አይተናል። እነዚህ በአሁኑ ሰዓት እነዚህ ጳጳሳት አባ ምናምን የሚባሉ ነገሮች ፎርገርን ፎርተር እነሱን እንተዋቸው። አክሴማውን አውልቀው ወይ ገዳም ይግቡ ወይም ለሚመለከተው እውነት ለእግዚአብሔር የሚያደርግ እውነት መመራኑ የሚጠብቅ ጳጳስ መቀመጥ አለበት። ከትንሹ እስከ ትልቁ በነዋይ የሞቱ ስለ ነዋይ የሚያድሩ እዚህ ያየነውን ነገር አሜሪካ ውስጥ እኮ መናገር ይችላሉ። ሱፉን ግጥም አድርጎ መኪና ውስጥ እስከሚገባ እንኳን አይጠብቅም። እዛው መኪና ውስጥ ካባውን ውልቅ አድርጎ ወርውሮ እስቲ ምዕመናኑ ፊት ድራይቭ የሚያደርግ ጳጳስ አይቻሉ። አባ ምናምን ወረበ። ይሄ አይደለም ክህነት። ቤተክርስቲያን እኮ ኖርንባታል፣ አይተናታል። ቤተክርስቲያን ውስጥ ምን እንደሚደረግ እኮ ስርዓቱን ሁሉ በቅርብ ያየን ሰዎች እኮ የሚጾሙ የሚጸልዩም አይመስለኝም። እግዚአብሔር ምስክሬ ነው። በተአምር አንድ ከቄስ ጀምሮ ቄሳውስ ሊቀ ካህን ሊቀ ምናምን እስከ ጳጳስ ድረስ ከሄድ በተአምር የስለት አይነት የመሳሪያ አይነት እጃቸው ከመስቀል ውጭ መግባት የለበት። አሁን እኮ ጳጳሳቶችና ካህናቶች ሊቀ ካህናቶች የሚባሉት እኮ
በቀኝ እጁ መስቀል በግራ ጎኑ ሽጉጥ ይዞ የሚዞር ጳጳስ እኮ ነው ያለው። የእነሱ እርግማን ራሱ ለእኛ አይተርፍም ወይ? ምዕመኑ እንደዚህ እኮ እንደ ጭዳ በሬ የሚታረሰው በእነሱ ኃጢአት፣ እነሱ በሰሩት ኃጢአት ለነፍሳቸው ብለው ሊያድሩ የሚችሉበት ምንም ነገር የለም። በስጋ ህይወታቸው ታጥረዋል። ውስኪ የሚጠጣ ጳጳስ በዘመኔም አይቼም ሰምቼም ማለት ጮማ የሚቆርጥ ደግሞ ካሜራውን ቢተውቱ ካሜራውን በቲቪ ይሄ የፈረደበት ቲቪ አለ። ይሄ ፋና ወረቨር ፋና ኢቲቪ እና አንድ ደግሞ አለ አንድ የብልጽግና ሚዲያ አሁን 7 ቀን በሙሉ ስለ ኢሬቻ ነው። ለምን ሁኔታ በሙሉ ከግራ ከቀኝ የመጣውን ወላፈን መግታት ስላልቻለ ብቻ ቴረር ለመልቀቅ እኮ ነው። ያው ህዝብ አለኝ እኔን የሚደግፍ ህዝብ አለ እየወጣ የሚናገረው ነገር የምትሰሙት እኮ ነው። ከዚህ በኋላ ኦሮሞ ከሰሜን መጥተውላል ኦሮሞን ስልጣን ሊነጥቁት ይላል። ለኦሮሞ ህዝብ ግን ያደረገለት ምንም ነገር የለም። በተለይ ደግሞ በጣም የሚያሳዝነኝና የሚያሳፍረኝ ነገር ቢኖር እነዚህ ቆሻሻ ወሮበላ ዱርዬ የሚሰበስብበት ቲክቶክ የሚባል መንደር እዛ ላይ የሚወራውን ነገር ብትሰሙት ፍጹም ኢትዮጵያዊነታችንን እንጠላዋለን። አንድ ወጥቶ ምን ይላል? ከዚህ በኋላ እያንዳንድ አማራ የለም፣ ትግሬ የለም፣ ሌላ ወላይታ ምናምን ዘር የሚባል ነገር የለም። ከዚህ በኋላ ኦሮሞ ነው የሚነግሰው። ትኖራለህ፣ አብረህ ትኖራለህ፣ ኧረ በዚያ ትቀጠቀጣለህ ይላል። እንግዲህ ሶሻል ሚዲያ ላይ ወጥቶ ማለት ህዝብ የሚሰማው ሚዲያ ላይ ወጥቶ ይሄን ያህል እብሪት፣ ይሄን ያህል እንደው ፍጹም ፈራሃው እግዚአብሔርን ተው። ነገም ቀን ነው እኮ አፍጦ የመጣ ትግል አለ። እንተው ሌላው ህዝብ በሙሉ በችግር ላይ ነው። ነገ ጠዋት ሆ ብሎ የሚነሳበት ሁኔታዎች ይፈጠራሉ። በዛን ሰዓት ይሄ ሁሉ ድንፋታ በድጋሚ ይነገራል ወይስ ይዋጣል? ኧረ እባካችሁ ስለ እግዚአብሔር ረገብ በሉ። ሌላ የሚባል ነገር ምንም ነገር የለም። እቺ ዓለም እኮ ኖርንባት አይደለም ራስ ነው። እዚህ ያለውን ተው፣ አገር ቤት ያለውን ህዝብ እንየው እስቲ። በልቶ ጠዋት በልቶ ምሳውን የማይደግም ህዝብ እኮ ምንም በቀን በ3 ቀን 1 ቀን የሚመገብ ህዝብ እኮ ነው እዛ ያለው። ያም የጥይት አረር ይበለዋል እኮ ያም ዱላ። በጣም የሚያሳዝነኝ ነገር ደግሞ በጣም የራደ ትውልድ መሆኑን የሚያሳየው ምንም ያልጠብደል ጎረምሳ በአንድ ደቃቃ ፖሊስ ጀርባው ሰጥቶ ይቀጠቀጣል። በእኛ ዘመን እንደዚህ አይነት ነገር የለም። ተናንቀው እዛው ታልቃለህ። ምን አለ ጭንቅላቱን ቢያሳድገው ሰውነቱን ከሚያሳድገው። ያን ያህል ፍርሃት አለ እንዴ? ከስብና በላይ ምን አለ? ከስብና በላይ ምን ትከፍላለህ? ለመኖር እኮ ስብና ነው የሚያስፈልግ። ከፈለገም ይገላል እኮ አይደለም? ይገላሉ። በየሜዳው እየገደሉ እየጣሉ ነው። ታዲያ ሞትን ቁጭ ብለህ የምትጠብቅ እኔ እዚህ ብጮህ ምንድን ነው መፍትሄው? እንዲህ አይነት ትውልድ የተፈጠረበት ዘመን እኮ ነው ያለው። ይህን ትውልድ እንዴት ነው የምናንጸው? እኔ እንጃ ምን እንደሚያንጸው እግዚአብሔር እንዳለ ትውልዱ ማጥፋት አይቻልም። ሰውየው ለማጥፋት ወደኋላ የሚል ሰው አይደለም። ነግሮሃል እኮ በየቀኑ 1 ሚሊዮን ስራ ፈት ወጣት አለ መማገድ ይችላለሁ ብሎ ፊት ለፊት ፓርላማ ላይ የተናገረውን ሰምተሃል። እርስ በርስ እያባላ የማገደ እሱ ይኖራል በስልጣን ላይ። ህዝብ ያምጽ እኮ ትልቅ ነገር ነው። እዛ ጦረኛ ይዋጋል እየመጡ ነው ብለህ ትጮኻለህ። ማን በሞተው አንተ ነፃነትን ልትጎናጸፍ ትፈልጋለህ? እያንዳንዱ ኢትዮጵያዊ ነኝ የምትል ከሆነ ያለህን ሳክሪፊኬሽን it must be paid right now
አለበለዚያ በሌላው ደም በሌላው ስቃይና መከራ ድል የምጠብቅ ከሆነ ያንተ ዕጣ ፈንታ ምንድን ነው ነው? ይሄኛ ጥያቄ። ሆነም አልሆነም ግን ያለንበት ሰዓት ትክክለኛው ሰዓት አይደለም። እግዚአብሔር ምጽአቱን የላከብን ዘመን ነው ብለን ብንናገር እኔ እንጃ የተሳሳትኩ አይመስለኝም። ክፉንም ምን በለው ደጉን ምን በለው መጥፎን ምን በለው ጥሩን ምን በለው ከዚህ በላይ መከራና ስቃይ አለ? በኖርኩበት እድሜ እንደዚህ አይነት መከራና ስቃይ በ7 ዓመት ውስጥ ኢትዮጵያ ውስጥ ያደረሰ መንግስት አይቻልም። ደርግም አጸያፊ ጨፍጫፊ ነው። እንደዚህ አይነት ግን ከዚች ከበሬ ወጥቼ እዚህ ጋር ለመድረስ ዋስና ሪስክ የሚጠብቅ ሰው እኮ ነኝ። የሚጠብቅ ህዝብ ነው እኮ እዛ ያለው። በራፍ ላይ ወጥተህ አንዱ ይጥልሃል። ከዛ በኋላ ህግ የለም የሚጠይቅህ የለም። እንደዚህ አይነት ህይወት እየኖረ አንገቱን እየራበው ሆዱን አስሮ ቤት ውስጥ የሚተኛ ጎረምሳ እንዴት አይነት ትውልድ ነው የፈጠረ ነው? እባክህ ትንሽም እኮ ስብና ራሱ ይጎትታል እኮ ለምታደርገው ነገር ፍጻሜው ላይ ለመድረስ ማንም እኮ ሊደርስልህ የሚችል የለም። አንተ ነህ ለጊዜው እኮ ለሚቀጥለው ትውልድ ማስረከብ የሚገባህ አንተ አሁን ያለው አዲስ ትውልድ እኮ ነው። ያለፈው ትውልድ እኮ ለአንተ ለአዲሱ ትውልድ መስዋዕትነት ሊከፍልልህ አይችልም። ለምን ጊዜው ያንተ ነውና ያን መስዋዕትነት ከኔ የምጠብቅ ከሆነ ያን መስዋዕትነት ከሌላው የምጠብቅ ከሆነ ያን መስዋዕትነት ፋዘር ወይ የምጠብቅ ከሆነ አንተ ራስን ስተሃል፣ ራስን ረሳሃል። ደግሞ ማውራትም አያስፈልግም። ተራበ፣ ተጠማ፣ ተቸገረ፣ ተገደለ፣ ሞተ ማውራትም አያስፈልግም ማለት ነው። ለራስ ካልወጥ ጊዜ ድረስ እና ወደ እነዚህ አባቶች ወደሚባሉ ልመለስ እስኪ። ስንት መመን ነው በየጊዜው የሚጨፈጨፈው? አንድ ቀን ወጥተው በአባትነታቸው እግዚኦ ብለው እንኳን አያውቁም። ወጥቶ ግን አዳነች አቤቤን 18 ግራም ወርቅ ይሸልማል። እግዚአብሔር ይላችሁ ብቻ ምዕመናን ይህን ተገንዘቡ። ባንዲራ ለብሰህ ከነጭ ውጭ ለብሰህ አትውጣም ይልሃል። መንግስትን ተከተሉ ይልሃል። ሳሪዎስ ነው ዲያብሎስ ወደ ሳሪዎስ የሚባለው ከመንግስት ጋር አብረን ስራ መንግስት ተከተሉ ይላል። ወጥቶ ከመንግስት ጋር ማናቆራኙ እሱ ነው። የቤተ ክርስቲያን ዶግማና ቀና ተከተልን የተባለው ያደረገው አክሲማ ተገንዞ የተሰጠው ቆብ ነው። ጥቁር ለብሰው ለምንድን ነው? በቃ ሞተ ተገንዞ ነው አክሲም ሆኖ እኮ የሚጭነው። ከዚህ በኋላ በስጋ ሞታል ተብሎ እኮ እንደዚህ አይነት አባቶች ስለው ቅድም ጠቅሼዋለሁ። ይኸው በቲቪ ፋና ምናምን የሚባል ኢቲቪ ምናምን በሚባል እዛ ቁጭ ብሎ ሰሱ ዙሪያውን ጮማ ሲቆርጡ ሲጠጣ ተሳሳቁ ያሳያል። ምዕመናኑ እዚህ የዕለት ቁርስ አጥቷል። እንደዚህ አይነት አባቶች ነው እኮ በዚህ ዘመን የተፈጠሩት። ከምንም በላይ ደግሞ የሚያሳዝነው ነገር በዛው በመንግስት ሚዲያ ቴሌቪዥን ላይ ወጥተው የሚናገሩት ነገር ነው። ከባሰው ህዝቡን የሚያቆስለው መንግስት አዞናልና እንደዚህ ያታድርጉ ምልክት ያለበት ነገር ይዛችሁ አትውጡዋል። አባጻን ነው አባጻን የሚባል ነገር ነው ሰምቼም ህፃን አባው ሆኖ አያውቅም። ፋሚሊ ያረቀ የዘመተ ከ50 በላይ ሆነው ናቸው ጳጳስ የሚሆኑት። አባጻን ብሎ የ30 ዓመት ጎረምሳ አስኬማ ይጭናሉ። የማርያም ምስል አድኖ ምስል ይዛችሁ እንዳትወጡ ብሎ በቴሌቪዥን የሚናገር ሰው እንደዚህ አይነት ያ ሳሪዎስ የሚሉት ምንም አይነት ምልክት ያለው ነገር ለብሳችሁ እንዳትወጡ። ለምን በኢሬቻ አላሉትም? አስቡት እንግዲህ ምን ያህል ወራ እንደሆነ በዚች እንረዳው። በኢሬቻ ግን
12 በር ዘግቶ በባስ ጭኖ ከየክፍለ ሀገሩ አምጥቶ አዲስ አበባን በጥቁር በቀይ በጥቁር በነጭ በቀይ አጥለቅልቀውታል። የኢትዮጵያ ባንዲራ የምትባል ነገር አትታይም። ይሄ ራሱ ምንም እኮ ሌላ ወደ ግራ ወደ ቀኝ የምናይበት እኮ አይደለም። ይሄ ጋድ የወጣ ነገር እያንዳንዱ ይሄ የመንደር ቲክቶከር ምናምን የሚባሉ ምድረ ቆሻሻ እስቲ እንደው አንዳንዴ ጆሯችሁን ጣል አድርጓቸው ብቻ ብዙ ህዝብ ስለሚከተሉ ታዩታላችሁ። ፍጹም የመጠለው ፍጹም በህይወቴን ጆሮዬን የማልከፍትለት ማህበረ ገጽ ቢኖር ቲክቶክ የሚሉት አንዱ ወጥቶ ምን እንደሚል እየሰማችሁት ከዚህ ከአሜሪካ ሄዶ ለወር ከምናምን ተቀምጦ ሙልጭ አድርጎ ሲሰድ ሙልጭ አድርጎ ሌላውን ብሔረሰብ ሲሰድ ዳለቻ የሚባል የሚኒሶታ ነው ያለው በቀይ ምንጣፍ ተቀብሎ ከኤርፖርት በቀይ ምንጣፍ ነው የላከው ያን ህዝቡን ሰዶ ከጨረሰ በኋላ አንዱ ደግሞ አሁን ወጥቶ ከአሁን በኋላ ትግራይ የለ አማራ የለ እና ሌላው ወላይታውንም ምንም አፋሩንም ጠራ። ከዚህ በኋላ እያንዳንድ ቀጥ ብለህ ትገዛለህ። ከዚህ በኋላ ኦሮሞ መንግስት ብቻ ነው። ከዚህ በኋላ ኢትዮጵያ የለም ስም እንቀይራለን አለ። ይቀይረው ጊዜው ይድረስና ይቀይረው። እምቢ ካልክ ደግሞ ትቀጠቀጣለህ። ከዚህ በላይ ምን ትፈልጋለህ? ያን ሰውዬ ማን ነው? አንተ ሲውጣና አንድ ቃል ተናገር። ምላስ አይደል አንገት ይቆረጣል። መብት አላቸው እነሱ እንደፈለጉ መናገር። ፓስተር ምናምን ብሎ የራሱን እምነት ተከታዮች አዳራሽ ቤት የሚሰጣቸው ያቸው የሚናገሩት ከእግዚአብሔር ተልክ ያለው ሺህ ዓመት ይነግሳል አብይ ይላል። የኦርቶዶክስ እምነትን ያንቋሻሉ፣ ይጥላሉ፣ ያነሳሉ፣ ታቦቱን እንጨት ይላሉ። አንተ ፈጣሪ አባቶች የሚባሉት ልበላቸው ምላሽ የለም። እነሱ ግን ቅንጣት የምታክል ከተነካች ጉሮሮን ተይዞ እስር ቤት ይገባል። እነሱ ያቸው የማርያም ስዕል የቀደደች ልጅ ያ ብሩክ ነው ባሮክ የሚባል ልጅ ሄዶ ስለጠየቃት እዚህ ነው የምትኖረው ያው 15 ቀን አማቀው በ30,000 ብር ዋስ ነው የተለቀቀው። እነዚህ አባቶች ነው አባቶች የሚባሉት ያን ያህል የቆሸሹ የተሰደቡ እንደውም እዛ ቦታ ላይ የሚነገረውን ቃሉ ራሱ መድገሙ ራሱ እነሱም ምምሰል የማይጸዳዳ ምናምን ነገር የሆነ እንትኑን ተሸክሞ የሚዞር ምናምን ተብሎ የሚሰደቡት ቀሚስ ይለብሳል ምናምን ሲለው ያን ያህል እኔን ያዋረደ መስሎታል። እኔ ምዕመን ነኝ ኃጢአቴን በመጠኑ አቤቱ ብለው ነው ይቅር ይለኛል። እናንተ ግን የተገነዛችሁ የሞታችሁ ናችሁ መስጋችሁ ምህረት የለውም መድኃኔዓለም አይምራችሁም። እውነት እላችኋለሁ ውስጡን ሚስጥሩን ከእናንተ በላይ አውቄው አይደለም፣ ግን ለእናንተ በስጋዊ ህይወት ለሚደርስባችሁ ዘላለም ህይወት ራሳችሁን እየሰጣችሁ አሮናውያኖች ናችሁ። ቤተ ክርስቲያኗን ያረከሳችሁ ስለ እውነት ለመናገር እውነት ኦርቶዶክስ አባቶቻችን ምስክርነት ብንጠላለን እኮ አቡነ ተክለ ሃይማኖትን እንውሰድ። በደርግ እንዲያደርግ ሲባሉ በታምር ያው ደርግ ጨካኝ ነው ረሸናቸዋል። እናንተ አታድርግ ስትባል ገና ለገና ያስረኛል አይደል? ይሄ የራሱን ሲቹዌሽን ከጠበቅለት እንደውም ሌላ ስጋ ያለብሳል። ምንም ችግር የለም። በራፍ ላይ አምጥቶ በር ያድርግልሃል። እንደዚህ ማለት እና
እኔ የምጾሙም የምጸልዩም አይመስለኝም። ስለ እውነት ነው የምለው። ሻኛ የወጣ ጳጳስ እኮ ነው የምታየው። አሁን እኮ ቦርጫም ሻኛ የወጣ ጳጳስ፣ እንደዚህ አይነት ጳጳስ በእድሜም አይቼም ማለት ነው። እኔ በደንብ ከጊዮርጊስ ቤተክርስቲያን እንጦጦ ማርያም በእግራቸው የሚሄዱ መምሬ ወልደ ሚካኤል የሚባሉ ሰው አውቃቸዋለሁ። እንኳን ቦርጭ በአጥንታቸው አሁን ጳጳስ እኮ ከመኖሪያ ቤቱ ቤተክርስቲያን ለመሄድ ምን የመሰለ መኪና ታዞለት፣ ለምን የመሰለ ባጃ። እኔ እግዚአብሔር ምስክሬ የሚጸልዩም የሚጾሙም አይመስለኝም። እኛን ጾሙ ይልናል እንጂ እነሱ አይጾሙም አይጸልዩም። እግዚአብሔር ምስክሬ ነው። ምዕመናኑ ለራስ ጸልይ፣ እነሱ ረክሰዋል። እግዚአብሔር ምስክሬ ነው። እነሱ ገዝተውኝ እኔ ምንም ኃጢአት እንደማይደርስብኝ 100% ብለህ ረክሰዋል። በቃ ወድቀዋል። በነው የራሳቸውን አጥረዋል። ይሄን ያህል ካልኩኝ ሰላም